ብዙ ሰው በእንቅልፍ ልብ ያወራል አይደለ? ይናገራል። የተለያዩ ቀን ያደረገው ነው ይባላል። ብዙ ጊዜ ብዙ ሰዎች ያወራሉና አዎ ያው መቃዠት እንላለን። መናገር የማይችሉ ሰዎች እንዴት ነው ሊቃዡ የሚችሉት? አሁን መናገር የሚችሉ ሰዎች አንደበታቸውን ተጠቅመው ልክ አሁን ማውጣውን አይነት ቃል በእንቅልፍ ልባቸው ያነሱታል። መናገር የማይችሉ ሰዎች ሲቃዡ እንዴት ይቃዣሉ የሚል መመራመሪያ የነበረ ጉዳይ ነው። ሳይንቲስቶች ትኩረታቸውን ሳበውና ይሄ ነገር እንዴት ነው ብለው ጥናት ማጥናት ፈለጉና ጥናት ሲያጠኑ አንድ የ71 ዓመት አዛውንት ላይ ዴፍ ናቸው። እሳቸው ላይ ነበረ ጥናቱን ያጠኑትና ምን ሆኖ ነው ያገኙት? በእንቅልፍ ልባቸው ልክ ቀን እንደሚያደርጉት ያው ይሄ ሳይን ላንጉዌጁን ወይም የምልክት ቋንቋውን ሲጠቀሙት ነው የታዩት። ተኝቷል ሰውየው ግን እጃቸውን በስነ ስርዓት ያንቀሳቅሳሉና ግን ደግሞ የሚያንቀሳቅሱት ነገር ትክክለኛ ነው ወይ ዝም ብሎ እንደመወራጨት ነው የሚለው መጠናት ነበረበት። አዎ እሱም ሪከርድ አድርገውት በሚያቅሰው ሲያስተረጉሙት ትክክለኛ ትርጉም የሚሰጥ ነገር ነው በእጃቸው መልእክት ሲሰጡ የነበሩት። ስለዚህ መስማት የተሳናቸው ሰዎችም ልክ መናገር እንደሚችሉ ሰዎች እጃቸውን እየተጠቀሙ ሲቃዡ እንደዛ ሊያረጉ ይችላሉ የሚል መደምደሚያ ላይ ደርሰዋል ማለት ነው። ኢትዮፒካሊ